ለወንድሜ ወይም እህቴ ወደ ሕክምና ተቋም ሄደህ ጥርስህን መታጠብ ወይም ደግሞ መታከም የማትችልበት ሁኔታ ላይ ካለህ እነዚህን 5 ነገሮች ተግባራዊ ብታደርጋቸው ምናልባትም የተወሰነም ቢሆን ለውጥ ልታገኝበት ትችላለህ። የመጀመሪያው መስታወት ላይ ቆመህ ሁል ጊዜ የጥርስህን ጥግ ጥግ ላይ ያለችዋ ቦታ እንድትጸዳ ወይም ንጹህ እንድትሆን አድርጋት። ይሄም ማለት በጥርስህና በድድህ መካከል የሚጠራቀም ሻህላ ልማም የምንለው ነገር ከሌለ የድድ መድማት አይኖርም። የድድ መድማቱ ይቀንሳል፣ የድድ መሸሹ ይቀንሳል፣ የጥርስ መጥቆሩም ይቀንሳል። በሁለተኛነት ጨውና ውሃ በማቀላቀል ወይም ደግሞ ጨውን በውሃ ውስጥ በማሟሟት ጠዋትና ማታ ላይ አፍህን ለ1 ደቂቃ ያክል በመጉመጥመጥ ይሄንንም ጨውና ውሃውን አንድ ቀን ወይም ደግሞ የጅንጅብል ውሃውን ሌላ ቀን እያፈራረቅ ብትጠቀመው ሁለቱም አፋችን ውስጥ ያሉ ጎጂ ባክቴሪያዎችን የመቀነስ ባህሪ ስላላቸው ይሄም የድድ መድማት፣ የድድ መሸሽ፣ መጥፎ አፍ ጠረን፣ የጥርስ መቦርቦር እንዳይኖር ይከላከልልሃል። በሶስተኛነት በተቻለ መጠን ከታሸጉ ወይም ጣፋጭነት ካላቸው ምግብና መጠጦች ራቅ። እንደ ለስላሳ መጠጦች፣ የታሸጉ ብስኩቶች በተቻለ መጠን አስወግድ ወይም ከተጠቀምክ በኋላ በትክክል ካፍ ውስጥ ንጹህ መሆኑንና ካፍ ውስጥ መወገዳቸውን አረጋግጥ። ምክንያቱም በቀላሉ ባክቴሪያ የመሰብሰብ አቅም ስላላቸው። በአራተኛነት በቀን ውስጥ ቢያንስ ከ2 እስከ 3 ሊትር ውሃ ለመጠጣት ሞክር። ይሄ ነገር አፍ ውስጥ ያሉ ጎጂ ባክቴሪያዎችን ከመቀነስም አልፎ ድዳችን፣ አፋችን ሪፍሬሽ እንዲሆን ያደርግልናል። በአምስተኛነት አትክልትና ፍራፍሬዎችን ለማዘውተር ሞክር። ይሄ ነገር ደግሞ የቫይታሚን ሲ እጥረት ካለ እንደዚሁም ደግሞ ሜካኒካሊም ከጥርሳችን ላይ እየፈተገ ጥርሳችንን አፋችን የማጽዳት ባህሪ ስላለው ይሄም የጥርስ መቦርቦር፣ የድድ መድማት ወይም መጥፎ አፍ ጠረን ነገሮች እንዳይከሰቱና አፋችን ንጹህ እንዲሆን ያደርግልናል። መልካም እድል ወንድሜ። አንድ ጥርስ ተነቅሎ በተነቀለበት ቦታ ላይ አርቲፊሻል ጥርስ ለመተካት ምን ያክል ጊዜ መጠበቅ አለበት? ምን ያክል ጊዜ ይፈጃል? የተነቀለን ጥርስ ለመተካት ወጭ ገቢ ወይም ኢምፕላንት ወይም ብሪጅ አማራጮች ሊሆኑ ይችላሉ። አንድ መነቀል ያለበት የተሸረፈ ጥርስ ኖሮ እሱ ከተነቀለ በኋላ አርቲፊሻል ጥርስ በቦታው ለመተካት እንደ ሕክምናው ከ2 ወር እስከ 6 ወር ሊፈጅ ይችላል። ነገር ግን አንዳንድ ጊዜ ላይ የሚነቀለው ጥርስ ስር ከሌለውና በጣም የተነቃነቀ ከሆነ አጥንት ውስጥ የተቀበረ ካልሆነ ያንን ጥርስ ነቅሎ ቁስሉ እስከሚድን ከ1 ወር እስከ 2 ወር በቂ ሊሆን ይችላል። አንዳንድ ጊዜ ከ15 ቀን እስከ 20 ቀንም ሊበቃ ይችላል። ነገር ግን በአብዛኛው ስሩ ብቻ ውስጥ ላይ የቀረ ጥርስ ተነቃንቆ ነገር ግን የድድ አጥንት ውስጥ ስሩ ያለ ጥርስ በሚነቀልበት ጊዜ ላይ ቁስሉ ከፍ ያለ የሚሆን ከሆነ አጥንቱ መደፈን ያለበት ወይም ደግሞ ጥርሱ የተነቀለበት ቦታ በደንብ መደፈን ያለበት አይነት ጥርስ ከሆነ ከተነቀለ ቢያንስ 1 ወር ቢበዛ እስከ 2 ወር 3 ወር ድረስ ሊፈጅ ይችላል። ምላስ ማጽዳት ግዴታ ነው ወይ ነው ያልከው? ምላስ ማጽዳት በእውቀት ላይ በተመሰረተ ለስላሳ በሆነ ምላስ በማይጎዳ ማቴሪያል ወይም ደግሞ ከተቻለ ታንግ ስክራፐር ካልተቻለ መቦረሻ ወይም በጥርስ ብሩሽ በስተጀርባ ባለችው ክርክር ወይም ጠቃጠቆ ነገር፣ ይሄም ካልሆነ ደግሞ በማንኪያ ጫፍ ምላስህን በቀን 1 ጊዜ ማታ ከመተኛት በፊት ጥርስህን ቦርሸ ስጨርስ አጽድተህ መተኛት በጣም ጠቃሚ ነው። ምክንያቱም አፋችን ውስጥ መጥፎ አፍ ጠረን ሊያመጡ ከሚችሉ ችግሮች መነሻ ምክንያቶች አንዱ ምላስ ላይ ከሚጠራቀሙ የምግብ ቅሪቶች አንዱ ስለሆነ በተለይም የተሰነጠቀ ምላስ ያላቸው ሰዎች፣ ፀጉር የሚመስል ምላስ ያላቸው ሰዎች ለእንደዚህ አይነት ነገር በጣም ተጋላጭ ናቸውና ምላስ ማጽዳት ግዴታ ነው። በተጨማሪ ውሃ በአግባቡ መጠጣት። ነገር ግን ምላስ ማጽዳት ሲባል ምላስ እንዲጎዳ ማድረግ አለብን ማለት አይደለም። ጥንቃቄ ይፈልጋል። በዚህ ጥያቄ ስንቶቻችሁ ተወዛግባችኋልስ? የስንቶቻችሁ ጥያቄ ነው? አይውላችሁ ዳብር ኸርባል ከሌሎቹ የጥርስ ሳሙናዎች የሚለይበት በውስጡ የፍሎሪን ኮንተንት ስለሌለው ነው። ዳብር ኸርባል የጥርስ ሳሙና በሚሰራበት ጊዜ ፍሎሪን እና ከተለያዩ ኬሚካሎች ነፃ የሆነ በተፈጥሮ ብቻ የበለጸገ የጥርስ ሳሙና መፍጠር ነው። ዳብር ኸርባል በውስጡ ክሎቭ ወይም ደግሞ ቅርንፉድ አለው። ቅርንፉድ ደግሞ ጎጂ ባክቴሪያዎችን የመቀነስ አቅም፣ ህመሞችን የማጥፋት ወይም ደግሞ ህመም ቢፈጠርም እንኳን ልክ እንደ ህመም ማስታገሻ የማደንዘዝ አይነት ባህሪ አለው። የዚህ የጥርስ ሳሙና መሰረታዊ ዓላማ አፋችን ውስጥ ያሉ ጎጂ ባክቴሪያዎችን በመቀነስ እነሱ የሚያመነጩትን አሲዲቲ ወይም ደግሞ አፋችን ውስጥ ያለውን አሲዳማነት በመቀነስ የጥርስ መቦርቦርን መቀነስ ነው። ፍሎራይድ ያላቸው የጥርስ ሳሙናዎች ዋነኛው ዓላማ ደግሞ አፋችን ውስጥ ያሉ ጎጂ ባክቴሪያዎችን ከመቀነስ በተጨማሪ የጥርስ ጥንካሬ መፍጠር ነው። ጥርሱን ከላይ ብቻ ቦርሾ አጽድቻለሁ ለሚለው ጓደኛችሁ ላኩለት ይሄን ቪዲዮ። ይኸውላችሁ ጥርሳችንን ቦርሸን ከጨረሰን በኋላ ንጹህ መሆኑን የምናረጋግጥባቸውን 4 ዋና ዋና ምልክቶች እነግራችኋለሁ ዛሬ። የመጀመሪያው ቦርሸን ከጨረስን በኋላ በመስታወት ስናየው ያብረቀርቃል።
እያንዳንዷ ከኋላ እስከ ፊት ከውስጥ ወደ እስከ ውጭ ያለው የጥርሳችን ክፍል በመስታወት ስናየው በጣም ያብረቀርቃል። በዛን ጊዜ ላይ ጥርሳችን ላይ ሊጥ የሚመስል ነገር የለም፣ ንጹህ ሆኗል ማለት ነው። በሁለተኛነት በንጹህ ጨርቅ ወይም ደግሞ በእጃችን ስንጠርገው የሚጠረግ ነገር አይኖረውም። ይሄ የሚጠረግ ነገር በመስታወት ስናየው ጥርሳችንን የሚያደበዝዝ ነገር በተለይም ጥግ ጥግ ላይ ያለው ልማም የምንለው ነገር ከሌለ። በሶስተኛነት የድድ መቅላትና የድድ መድማት እንዲሁም የድድ ማበጥ አይኖርም። በአራተኛነት የድድ ማሳከክ ወይም ደግሞ የጥርስ ሴንሲቲቪቲ አይኖርም። ማለት ቅርንፉድ ስትይ እነዚህን ማለት ነው። ቅርንፉድ ወይም ደግሞ ክሎቭ በጥርስ ሕክምና ኢጂኖል የሚባል ዘይት መሰል ነገር ይዘጋጅበታል። ይሄ ቅርንፉድ ደግሞ በተለምዶ ሁለት አይነት ጥቅሞች አሉት። አንደኛው ህመም ይቀንሳል። ሁለተኛው ነገር ደግሞ አፍ ውስጥ ያሉ ጎጂ ባክቴሪያዎችን እንደዚሁም ደግሞ መጥፎ የአፍ ጠረን አምጪ ባክቴሪያዎችን በመግደል ይታወቃል። በዚህም ምክንያት ቅርንፉድ ለመጥፎ የአፍ ጠረን ያግዛል። ለመጥፎ የአፍ ጠረን ብቻ ሳይሆን ለድንገተኛ የጥርስ ህመምም ያግዛል። ነገር ግን በዚህ መሃል ላይ አብዝቶ አፋችን ውስጥ ረዘም ላለ ደቂቃ የሚቆይ ከሆነ የአፍ ቁስለት ሊፈጥር ይችላል። ምክንያቱም የማቃጠል ባህሪ ስላለው።